በትዳር ውስጥ ሊሆን ይችላል፣ ከትዳር ውጭ ልትሆኑ ትችላላችሁ። በወሊድ ጊዜ፣ በእርግዝና ጊዜ ልትሆኑ ትችላላችሁ። እነዚህ 5 ምልክቶች የክሮኒክ ስትረስ ምልክቶች ናቸው። ራስን ከፍሎ ማመምና አልፎ አልፎ ከፍተኛ የሆነ ራስ ምታት፣ የምግብ ፍላጎት መቀነስ፣ ክብደት መቀነስና ከፍተኛ የሆነ የእንቅልፍ ማጣት፣ አልፎ አልፎ የባህሪ መቀየርና መበሳጨት፣ እንደ ድሮ ያለን ነገር እንደሌለን ነገር መቁጠር፣ በምንም አይነት ነገሮች ደስተኛ ያለመሆን፣ እነዚህ የክሮኒክ ስትረስ ምልክቶች ናቸው። እነዚህ ክሮኒክ ስትረስ የሚባለው ደግሞ በ3 አይነት መንገድ ሊመጣ ይችላል። አንደኛው ከአስተዳደጋችን፣ ሁለተኛው ደግሞ ከጊዜ በኋላ በህይወታችን የምንጠብቃቸው ነገሮች ሳያጋጥሙ ሲቀሩ፣ ሶስተኛው በትዳር ውስጥ እየኖር በተለይ ከጊዜ በኋላ በተለይ አንድ ቤት እየኖር የተፋታን ያክል ስሜት እያሳለፍን ስንመጣ አብረው መብላት፣ አብረው መጠጣት፣ መከባበር፣ መደማመጥ፣ እንደ ድሮ በፍቅር የማሳለፍ ነገሮችና በተለይ በትዳራችን የበፊቱ ነገር ትኩረት እያጣ እየቀነሰ ሲመጣ ብዙ ጊዜ ክሮኒክ ስትረስ ብዙ ጊዜ ሊያጋጥመን ይችላል ማለት ነው። ስለዚህ እነዚህ ከላይ የዘረዘርኳቸው ምልክቶች ካሉ የክሮኒክ ስትረስ ምልክቶች ናቸው ማለት ነው። የስነ ልቦና አማካሪ ባዩ ጌታቸው። መልካም ቀን።